አንድ ካህን ከንስሐ ልጆቹ ቤት ሲሄድ ማክሲመም መቀመጥ ያለበት 30 ደቂቃ ነው። ስታንዳርድ ነው። የንስሐ ልጅ ስታንዳርድ ነው። ከ30 ደቂቃ በላይ መቀመጥ ፖለቲከኛ መሆን ነው ማለት። ስብከቱ ያልቅብህና ፖለቲካ ማውራት ትጀምራለህ ማለት ነው። አይፈቀድም። 30 ደቂቃውን የሚያወራው 3 ነገሮች ነው። አንደኛው ፊዚካል ሄልዝ ነው። ሰውነታቸው ደህና መሆኑን ያረጋግጣል። ጤናችሁ ደህና ነው ወይ? የምትበሉት የምትጠጡት አላችሁ ወይ? ስራ አላችሁ ወይ? በልታችሁ ታድራላችሁ? ይሄንን ማረጋገጥ አለበት። ሁለተኛው ሜንታል ሄልዝ ነው። የአእምሮ ጤንነት ነው። ታነባላችሁ ወይ? መጽሐፍ ቅዱስ ታነባለህ? ስንክሳር ታነባለህ? የቤተክርስቲያን ታሪክ ታነባለህ? መባል አለበት ጤነኛ አእምሮ እንዲኖረው። ከሰው ጋር ሰላም ነህ? ከጎረቤት ጋር ደህና ነህ? ቤተሰባችሁ ሰላም ነው? ልጆች ጋር በርቅ ነው የምትኖሩት? ሚስትህ ደህና ናት? ሶስተኛው ስፒሪቹዋል ሄልዝ ይባላል። የመንፈስ ጤንነት ነው። ትቆርባለህ ሆይ? ንስሐ ትገባለህ ሆይ? ይሄ የነፍስ ጤንነቱን ይመረምራል። ጨርሶ ቤቱን ነው መሄድ ያለበት።